የአብይ አህመድ አገዛዝ ሌላ ዙር ቀጠሮ ይዟል። ላለፉት 12 ወራት ከ6 ጊዜ በላይ ቀጠሮ የተሰጠባቸው ቀነ ገደብ ተቀምጦላቸው ፋኖን ጠራርገን እናጠፋለን የተባለላቸው ዘመቻዎች ተካሂደዋል። አንዳቸውም አልተሳኩም እንጂ ይልቅስ ፋኖን በመሳሪያ ያጠናከሩ ከሽምቅ ተዋጊነት ወደ መደበኛ ሰራዊት ቁመና ላይ እንዲደርስ ያደረጉ ዘመቻዎች ሆነው ነበር የተጠናቀቁት። አብይ አህመድ ዘንድሮም ተስፋ አልቆረጠም። ከበዳሪ ሀገራት ገንዘብ ለመውሰድ ቃል ከገባላቸው ነገሮች አንዱ የሀገሪቱን ሰላምና ጸጥታ ማስከበር እንደሚችልና በአጭር ጊዜም ተፈጻሚ እንደሚያደርግ ነበር። ሌላ ዙር በቀነ ገደብ የተቀመጠ ፋኖን ማጥፋት ዘመቻን እያዘጋጀ አበዳሪዎቹን 2 ወር ባልሞላ ጊዜ ውስጥ ጥይት የማይጮህባት አገር አደርጋታለሁ ሲል አስረግጦ ነገራቸው። እንግዲህ ይህን ቃሉን ለመፈጸም ጀነራሎቹን ባለፈው ሳምንት ሰብስቦ ፋኖን ካልደመሰሳችሁና ካላጠፋችሁ ቆፍራችሁ ቅበሩኝ ሲል መመሪያና ማስፈራሪያ ሰጥቷቸዋል። በተለያዩ የአማራ ክልል አካባቢዎች ካለፈው ሳምንት ጀምሮ በስፋትና በብዛት ሰራዊቱን ሲያስገባ እነዚያን የጨነገፉትንና ኪሳራ በኪሳራ ያደረጉትን ዘመቻዎቹን ይዘነጋቸው ይመስላል። በእርግጥ ፋኖ የአብይ አህመድ ሰራዊት ዘመቻ ሲከፍትበት በደስታ የሚያስተናግደው እንደሆነ ይናገራል። ምክንያቱ ደግሞ ተጨማሪ ስንቅና ትጥቅ የሚያገኝበት አጋጣሚ ስለሚፈጠርለት ነው። ዛሬ ከክላሽ ተሻግሮ ሞርታር መታጠቅ የቻለው ከአብይ አህመድ ሰራዊት ባገኘው መሳሪያ ነው። ከውጪ የሚረዳው ከውስጥም የሚያግዘው የለም። ስንቁም ትጥቁም የአብይ አህመድ ሰራዊት ነው። የበለጠ የስንቅና ትጥቅ አቅሙን ለማጠናከር ፋኖ የአብይ አህመድ አዲሱን የክተት ዘመቻ በደስታ መቀበሉን አስታውቋል። ለዚህም በቂ ዝግጅት አድርጎ እየተጠባበቀ ነው። ከወዲሁ በአንዳንድ ቦታዎች ውጊያዎች ተከፍተዋል። ፋኖ የተለመደው ምት እያሳረፈ መታጠቁን ቀጥሎበታል። ጎጃም ካለፈው ሳምንት ወዲህ ብርቱ ውጊያዎች ተደርገዋል። በጎንደርና ወሎም ባያሌ ቦታዎች የአብይ አህመድ ሰራዊት እየተመታ ነው። ሸዋም መሬት ይዞ ገዢ ቦታ ተቆጣጥሮ የአብይ አህመድን ሰራዊት እያራወጠ ነው። የዘውትር ተሳታፊያችን የሰሞኑን የውጊያ ውሎች በተመለከተ መረጃዎችን ሰብስቧል። በቀጥታ ወደሱ ነው ማልፈው። እንግዲህ በተለያዩ አካባቢዎች ያሉትን መረጃዎች ታካፍለናል። በአራቱም ቀጠናዎች የሉናው ተጋድሎ ተጠናክሮ ቀጥሏል። አገዛዙ በአየር ላይ የሚያደርጋቸው ጥቃቶች እንደከዚህ ቀደሙ በብዛት የሚታይ ነገር የለም። እግረኛ ነው። እግረኛውን በአብዛኛው ማለት ይቻላል በከፍተኛ ቁጥር እየተማረከ እየተደመሰሰ እንዳለ ነው ከሚወጡት መረጃዎች ማወቅ የተቻሉ። እስቲ ምን አሉ ባለፉት 2 ቀናት ያሉትን መረጃዎች ብታካፍለን። መሳይ እንግዲህ እንደሚታወቀው የአገዛዙ ጦር በርካታ ኮሮችን በአማራ ክልል በማሰለፍ አጠቃላይ ሁሉንም እዞች በአማራ ክልል ከፍተኛ የሆነ ወታደራዊ ትጥቅ በማስያዝ ክልሉን ለማተራመስና የፋኖ ኃይሎችን ሙሉ በሙሉ ለመደምሰስ፣ አመራሮችን ለመምታት፣ ወታደራዊ ማሰልጠኛ ጣቢያዎችን ሙሉ በሙሉ ለመደምሰስና ሎጂስቲክሳቸውን ለማድረቅ በሚል የሎጂስቲክስ ማዕከላቸውን ለመምታት የታሰበ እንቅስቃሴ አድርጎ ነበር። ግን በፋኖ ኃይሎች ተቀልብሶ ሙሉ በሙሉ በሚያስብል ደረጃ የፋኖ ኃይሎች በማዕበል በመውጣት ከዚህ በፊት ይዘውት የማያውቁትን ወታደራዊ ቀጠናዎች በመቆጣጠር ከፍተኛ ድል ነው የተጎናጸፉት። በተለይ ደግሞ ከ4 ቀን በፊት በደንበጫ ከተማ የተደረገውን አጠቃላይ የፋኖ ኃይሎች ማጥቃት እንቅስቃሴ ከ200 በላይ የመከላከያ ሰራዊት አባላት ተደምሰው በርካታ የጦር መሳሪያዎች ዲሽቃን፣ ሞርተርን፣ ስናይፐርን፣ ብሬንን ጨምሮ ጥቁር ክላሾች በገፍ የተማረኩበት ሁኔታ ከተፈጠረ በኋላ በዚህ የተበረታታው የደቡብ ጎንደር የፋኖ ኃይሎች በክምር ድንጋይ ከተማ በጉና በጌምድር በሚባለው ወረዳ ክምር ድንጋይ፣ ጉና፣ ጋሃሳይ ከተሞች ላይ ዙ23ን ጨምሮ በማቃጠል 3 ምሽጎችን ሰብረው በመግባት ከፍተኛ የሆነ ድል ተጎናጽፈዋል። በዚህ በተደረገው ውጊያ 4 የሻምበል መሪዎችን ከነአጃቢዎቻቸው መደምሰስ መቻላቸውንና ከተማዋን ሲቆጣጠሩ በርካታ የመከላከያ ሰራዊት አባላት እንደተማረኩና ከፍተኛ ቁስለኛ እንደሆኑ ለማየት ተችሏል። በዚህ በተደረገው ውጊያ ከ66 በላይ ጥቁር ክላሽ እንደተማረከ፣ ከ21 በላይ አድማ ብተና እንደተገደለ እንዲሁም በአጠቃላይ 9 ሚኒሻ ተማርኮ እንደተወሰደ፣ 2 ድሽቃና ብሬን እንደተማረከባቸው ነው ለማየት ይቻላል። በዚህ በጉና
ጉና አካባቢ የተደረገው ውጊያ ክምር ድንጋይን ሙሉ በሙሉ የፋኖ ኃይሎች ከተቆጣጠሩት በኋላ ወደ ሌላ አካባቢ በመንቀሳቀስ ጋሳይና ጉና የሚባሉ ወይም ንፋስ መውጫ አካባቢ በመሄድ አካባቢውን ለማጽዳት ሙከራ አድርገዋል። ነገር ግን የመከላከያ ሰራዊት ወደ ደብረ ታቦር ከሸሸ በኋላ ከደብረ ታቦር የሚገኘውን ክፍለ ጦሮችን በመጨመር የጉና ከተማ ዋና ከተማ የሆነችውን ክምር ድንጋይ መልሶ ለመቆጣጠር በከፍተኛ ኃይል የመጣውን ጦር ጋሳይ ከተባለ ቦታ ላይ ጠብቆ በመምታት ከዛ በኋላ አካባቢውን ለቀው ወጥተዋል። በዚህ ወታደራዊ ውጊያ ላይ ከፍተኛ የሆነ ክሳራ እንደደረሰበት ነው ማወቅ የተቻለው። በተያያዘ ዜና በትናንትናው ዕለትና በዛሬው ዕለት በደቡብ ጎንደር እስቴ ወረዳ ይባብ፣ መንቆላት፣ እስላም ሀገር፣ ደንጎላት፣ ሸለክ እና ለበት በተባሉ ቀበሌዎች ላይ በተደረገ ውጊያ በፖሊስ ሚሻ በአድማ ብተናና በመከላከያ ኃይሎች ላይ ከፍተኛ ጉዳት ማድረሳቸውንና በርካታ የሚኒሻ አባላት የአድማ ብተና አባላት የመከላከያ ኃይሉ መደምሰስ መቻላቸውን ነው ለማወቅ የተቻለው። እንዲሁም በደብረ ታቦር አቅራቢያ ማህደረ ማርያም ከተማ የፋኖ ኃይሎች ጥቃት በመፈጸም ከተማዋን ሲቆጣጠሩ የተመታው የመንግስት ኃይል ሸሽቶ ወደ ደብረ ታቦር ከተማ መሄዱንና ከዛ ቦታውን ተመልሶ ለመያዝ በአሁኑ ሰዓት ከደብረ ታቦር ከተማ በመምጣት እችን ማህደረ ማርያም የምትባለውን ከደብረ ታቦር ከተማ በቅርብ ርቀት ላይ ብትገኘውን ከተማ ለመቆጣጠር ከፍተኛ ትንቅንቅ እየተደረገ እንደሆነ ነው ለማወቅ የተቻለው። በዚሁ አካባቢ እንግዲህ የመና መቀጣ ወረዳ ላይ የፋኖ ኃይሎች ተቆጣጥረዋታል። በዚህ ውጊያ ላይም እንዲሁ የመከላከያ ሰራዊት ለበርካታ ጊዜ ከ9 ጊዜ በላይ ችን ወረዳ ለመቆጣጠር ከፍተኛ ጥረት አድርጎ እየተመታ እንደተመለሰ ይታወቃል። በርካታ የመከላከያ አባላት ተደምስሰው እየተመለሱ ወደ አዲስ ዘመን እና ወደ እብናት ወረዳዎች እየሸሹ ለበርካታ ጊዜ በመከላከያ ኃይል እጅ ሳትገባ ቆይታለች። ነገር ግን 8 ክፍለ ጦሮችን አሰልፎ ለ2 ቀናት ከተማዋን ከተቆጣጠረ በኋላ የፋኖ ኃይሎች እንደገና ተደራጅተው በመምጣት የችን ከተማ ወይም መና መቀጣ ወረዳ ለመቆጣጠር ችለዋል። ከተማዋን እንዲለቅ የተገደደው በፋኖ ኃይሎች መቆጣጠራቸውን ተከትሎ ተጨማሪ 2 ክፍለ ጦሮች ጋፋትና በጌምድር ክፍለ ጦር የጉና ወረዳ ሁለተኛ ከተማ የሆነችውን እንዲሁ አጃን የምትባለውን ከተማ በዛሬው ዕለት ተቆጣጥረዋል። በዚህ አካባቢ በተለይ በደቡብና በማዕከላዊ ጎንደር አማካኝ የሆነችው የመና መቀጣ ወረዳ ከፍተኛ የሆነ ስትራቴጂካዊ ወታደራዊ ስትራቴጂክ ጠቀሜታ ያላት ከተማ በመሆኗ የፋኖ ኃይሎች ከፍተኛ የሞት ሽረት ትግል በማድረግ ከተማዋን ላለማስደፈር ከፍተኛ ጥረት ከማድረጋቸው በተጨማሪ ከተማዋን ሳያስደፍሩ የመጣውን ኃይል ሙሉ በሙሉ መደምሰስ መቻላቸውን ነው የደረሰኝ መረጃ የሚያመላክተው። እንዲሁም በማዕከላዊ ጎንደር አለፋና ጣቁሳ ወረዳ፣ በሰሜን ጎንደር እንዲሁ ዋልድባ ገዳም አቅራቢያ በከባድ መሳሪያ የታገዘ ከባድ ውጊያ በትናንትናው ዕለት እንደተደረገና እንዲሁም ይህ ውጊያ ተስፋፍቶ በትናንትናው ዕለት በዳማርቅ ከተማ ዙሪያ ውጊያ እየተደረገ መሆኑና በማዕከላዊ ጎንደርና በለሳ ወረዳ አርባያ ከተማ አቅራቢያ በምትገኘው አስጋሪ ላይ ከፍተኛ ውጊያ ተደርጎ የመከላከያ ኃይሉ ተመቶ እንደተመለሰ ነው ማወቅ የተቻለው። መሳይ ይህ በእንዲህ እንዳለ በደቡብ ወሎ ቦረና ሳይንት ወረዳ መካነ ሰላም አቅራቢያ መቅደላ ቀበሌ ላይ በነበረው የአገዛዝ ጦር ወታደራዊ ካምፕ ላይ በሌሊት በተፈጸመ ጥቃት ከፍተኛ ወታደራዊ ኪሳራ እንደደረሰበትና የመንግስት ኃይልን በደረሰበት ጥቃት ከተማዋን ለቆ መውጣቱንና መካነ ሰላም አቅራቢያ የነበረው ወታደራዊ ምሽግ ተደምሶ ከዛ ውስጥ የነበሩ ሲዋጉ የነበሩ ራሳቸውን ሲከላከሉ የነበሩ የመከላከያ ሰራዊት አባላት ወደ መካነ ሰላም አቅራቢያ ወደሚገኘው ሁለተኛ ወታደራዊ ምሽጋቸውን መሸሸታቸውን ተያይዞ የተገለጸ መረጃ ያመላክታል። በዚህ አካባቢ በተደረገ ውጊያ እንዲሁም በምስራቅ ጎጃም ጎንጂ ወረዳ አቡነ ሀቢብ አካባቢ ሰፍሮ በነበረው የአገዛዙ ጦር ላይ በሌሊት በተፈጸመ ጥቃት የሻምበል መሪውን ጨምሮ በርካታ የመንግስት 71ኛ ክፍለ ጦር አባላት ላይ አንድ ሻምበል መሪን ጨምሮ ከፍተኛ ድምሰሳ እንደተፈጸመባቸውና ከዚሁ አቅራቢያ ከመርጦ ለማርያም ተጨማሪ ኃይል በማስመጣት አቡነ ሀቢብ የምትባለውን ወታደራዊ ምሽግ ለመቆጣጠር ከፍተኛ ጥረት ያደረግም እስካሁኗ ሰዓት ድረስ መቆጣጠር አለመቻሉን ነው ተያይዞ የደረሰኝ መረጃ የሚያመላክተው። በታች አርማጭሆ ወረዳ አዲስ ዓለም ከተማ በፋኖ እጅ ገብታለች። በተደረገው ጠንካራ ውጊያም የአርበኞች ክፍለ ጦር ሙሉ በሙሉ ጥቃት በመፈጸም በአርማጭሆ ወረዳ አዲስ ዓለም የምትባለውን ከተማ መቆጣጠራቸውንና ወደፊት እየገፉ ወደ ላይ አርማጭሆ መጓዝ መጀመራቸውን ነው ማወቅ የተቻለው። እንዲሁ በላሊበላ ከተማ ቻይና ካምፕ በተደረገ ውጊያ 22 የሰራዊት
ሰራዊቱ አባላት ሲደመሰሱ 26 የመከላከያ ሰራዊት አባላት መቁሰላቸውን ለማወቅ ተችሏል። ከጋዞ ወረዳ አሁን ተገኝ አቅጣጫ 12ኛ ክፍለ ጦር ወደ ላሊበላ ከተማ ሲጓዙ ከባድ ጥቃት ተፈጽሞባቸዋል። በተፈጸመባቸው ጥቃት በሁለት የወታደራዊ ፓትሮሎች ሲንቀሳቀሱ የነበሩ የመከላከያ ሰራዊት አባላት ሙሉ በሙሉ ሲደመሰሱ፣ አንደኛዋ መኪና ሙሉ በሙሉ በከባድ መሳሪያ ተመታ መቃጠሏ ታውቋል። በምስራቅ ጎጃም እንዲሁ ደባይ ጥላት ወረዳ ቀይ ከተማ አራጆ አካባቢ የፋኖ ኃይሎች በከፈቱት ማጥቃት በአገዛዙ ጦር ላይ ከፍተኛ ጉዳት ማድረሳቸውን ተያይዞ የደረሰን መረጃ ያመላክታል። እንዲሁም ዋግ እምራ የአፋባ ሁለት እዞች በላይ ዘለቀና ሚኒሊክስ በዋግ እምራ በፈጸሙት የጋራ ማጥቃት ዱራ በተባለ ቦታ ላይ የአገዛዙ ጦር ፓትሮል ላይ የነበረውን በመደምሰስ መስመራዊ መኮንኖችን ጨምሮ በርካታ የመከላከያ ሰራዊት አባላትን መደምሰሳቸውንና በደሃና ወረዳ ሲልዳ ከተባለ ቦታ ላይ የተነሳው ይህ ኃይል በፋኖ ኃይሎች እጅ ቁጥጥር ስር የነበረችውን ዱራን ለመቆጣጠር ከፍተኛ ጥረት ቢያደርግም ነገር ግን በፋኖ ኃይሎች ሙሉ በሙሉ ተይዛ ከመከላከል ወደ መልሶ ማጥቃት በመሄድ ከዋግምራ የመጣውን የመከላከያ ጦር ሙሉ በሙሉ መመለስ መቻላቸውን ተያይዞ የደረሰን ዜና ያመላክታል። እንግዲህ በርካታ መረጃዎችን ነው ያቀረብክልን። እውነት ለመናገር በእንደዚህ ደረጃ መጠነ ሰፊ የሆኑ ውጊያዎች በአማራ ክልል ሲደረጉ በአጠቃላይ ግን ያለው ሁኔታ ምን ይመስላል? አሁን የተለዩ የውጊያ እንቅስቃሴዎች ይጠበቃሉ። መጥቶ ከመውጣት ከተማን ለተወሰኑ ደቂቃዎች ወይም ሰዓታት ይዞ ከመውጣት ባለፈ ስር ነቀል የሆነ መጠነ ሰፊ የሆኑ ድሎች ይጠበቃሉ። ከዚህ አንጻር እንደው ያለው ሁኔታ አጠቃላይ ምን ላይ ይገኛል? የአማራ ፋኖ ትግል የመከላከያ ሰራዊቱ አጠቃላይ የብልጽግና መንግስት ስርዓት አስጠባቂው የሆነው ወታደራዊው አጠቃላይ እንቅስቃሴ በአማራ ክልል ይሄንን በመፍራት የአካባቢ ማህበረሰብ አርሶ እንዳይበላ ሲያደርግ የነበረው የመከላከያ ሰራዊት ተመቶ ተዋርዶ ሸሽቶ ወደ ጅጋ ወደምትባለው ከተማ እንዲሁም ወደ ደብረ ማርቆስ ከተማ ከሸሸ በኋላ ተመልሶ እንደገና ለማጥቃት ሲመጣ የፋኖ ኃይሎች የልባቸውን ከሰሩ በኋላ ከተማውን ለቀው ወጥተዋል።